የሽያጭ ማስተር ክላስ ራስን ማወቅ ወይንም ሰልፍ አዌርነስ ወደ እውነተኛ ማንነት የሚያደርስ ጉዞ። ትልቅ ስኬት ላይ ለመድረስ መጀመሪያ እኔ ማን ነኝ የሚለውን ጥያቄ መመለስ አለብን። ራስን ሳያውቁ ሌላን ሰው ማወቅ አይቻልም። ዛሬ ወደ ውስጣችን የምንጓዝበትን ፍኖተ ካርታ አሳያችኋለሁ። ክፍል 1 የራስን ማንነት የመፈተሽ ጥበብ ወይንም ይሄ the core of self የምንለው ማለት ነው። ራሳችሁን ሳታውቁ ሌላውን ሰው ማወቅ አይቻልም። ብዙ ሰዎች ምርታቸውን ለመሸጥ ይሮጣሉ፣ ራሳቸውን መሸጥ ወይም ፐርሰናል ብራንዲንግ ይረሳሉ። ከዓመታት በፊት አንድ በጣም ጎበዝ የሽያጭ ሰው አውቅ ነበር። በየቀኑ ብዙ ጥረት ያደርጋል፣ ግን ውጤቱ ዝቅተኛ ነበር። ለምን እንደሆነ ስናጠናው የሚሸጠው ለገንዘብ ብቻ እንጂ ሰዎችን መርዳት የሚለው እሴት ወይም ቫልዩ ስላልተረዳ ነው። እሴቱን ሲቀይር ሽያጩም አብሮ ተቀየረ። እሴቶቼ ምንድን ናቸው ወይንም ኮር ቫልዩዎቼ ምንድን ናቸው የሚለውን እናያለን። እሴቶች ማለት ህይወታችንን የምንመራባቸው መሰረታዊ መርሆዎችና እምነቶች ናቸው። እሴቶችን ማወቅ የራስን ማንነት በተሻለ መልኩ ለመረዳት ይረዳል። እነዚህ ጉዳዮች በጣም ሲበዛ አስፈላጊ የሆኑ ነገሮች ናቸው። ውሳኔዎቻችን፣ ባህሪያችንንና አጠቃላይ ማንነታችንን ይቀርጻሉ። ለምሳሌ ለህይወት የምትሰጠው ትርጉም ምንድን ነው? መንፈሳዊነት፣ ታማኝነት፣ እውነተኝነት፣ ቤተሰብ፣ ነፃነት ወይስ ስኬት? እነዚህ ኮር ቫልዩስ ብለን የምንወስዳቸው የምንችላቸው ነገሮች ናቸው። ሌላው ጥንካሬና ድክመትን መለየት፣ ይሄ what we call it SWOT analysis የምንለው ነው። የግል SWOT ትንተና በጣም ያስፈልጋል። SWOT ስንል ጥንካሬዎቻችንን ወይንም strengths፣ ድክመቶቻችን ወይንም weakness፣ እድሎቻችን ወይንም opportunity እና ስጋቶቻችን ወይንም threats መለየት ማለት ነው። ይህ ትንተና ስለ ራሳችን ጥልቅ ግንዛቤ እንድናገኝ ይረዳናል። ጥንካሬዎቻችን ማለት በተፈጥሮ ያለን ችሎታና መልካም ጎኖች ማለት ነው። ድክመቶቻችን ማለት ደግሞ ማሻሻል የምንፈልግባቸው ቦታዎች ናቸው። እድሎቻችን በውጫዊ ዓለም ልናገኛቸው የምንችላቸው አዎንታዊ ሁኔታዎች ሲሆኑ፣ ስጋቶቻችን ደግሞ ሊያጋጥምን የሚችሉ ተግዳሮቶች ናቸው። ይህን ትንተና በማድረግ ጥንካሬዎቻችን ላይ ትኩረት በማድረግና ድክመቶቻችንን በማሻሻል ማንነታችንን በተሻለ መልኩ መገንባት እንችላለን። ለምሳሌ በሽያጭ ክህሎት ጎበዝ ነህ ወይስ በሰዎች ፊት መናገር ያስፈራሃል? ሌላው የምናየው የስሜት ብልህነት ወይንም ኢሞሽናል ኢንተለጀንስ የምንለው ነው። ስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ ማለት የራሳችንን እና የሌሎችን ስሜቶች መረዳት፣ መቆጣጠር እና በአግባቡ መጠቀም መቻል ማለት ነው። ስሜቶቻችን ውሳኔያችንን እንዴት ይገዙታል? ይህ ችሎታ በማህበራዊ ግንኙነታችን፣ በውሳኔ አሰጣጣችንና በዕለት ተዕለት የህይወት አጋጣሚ በጣም ጠቃሚ ነገር ነው። ስሜታዊ ብልህነት 5 ዋና ክፍሎች አሉት። የመጀመሪያው ራስን ማወቅ ወይንም ሰልፍ አዌርነስ የምንለው ነው። ሌላው ራስን መቆጣጠር ወይንም ሰልፍ ሬጉሌሽን የምንለው ነው። ሶስተኛው ተነሳሽነት ወይንም ሞቲቬሽን የምንለው ሲሆን፣ አራተኛው መተሳሰብ ወይም ኤምፓቲ የምንለው ነው። የመጨረሻው 5ኛው ማህበራዊ ክህሎቶች ወይንም ሶሻል ስኪልስ የምንለው ነው። እንግዲህ እያንዳንዱ ክፍል በዕለት ተዕለት ህይወታችን ላይ ትልቅ ቦታ ይይዛል። ወደ መጀመሪያው ሐሳብ እንሂድ፣ ወይንም ራስን ማወቅ ወይም ሰልፍ አዌርነስ የምንለው። ይህ ማለት የራሳችን ስሜቶች፣ ጥንካሬዎችና ድክመቶች በግልጽ መረዳት ያካትታል። ሁለተኛው ራስ መቆጣጠር ወይንም ሰልፍ ሬጉሌሽን የምንለው ደግሞ ስሜታችንና ባህሪያችንን በአግባቡ መምራት ይመለከታል። ሶስተኛው ተነሳሽነት ወይንም ሞቲቬሽን የምንለው ግባችንን ለማሳካት ውስጣዊ ተነሳሽነትን ማዳበርና ጽናትን ማሳየትን ያካትታል። አራተኛ መተሳሰብ ወይንም ኤምፓቲ የሌሎችን ስሜትና አመለካከት መረዳትና ከነሱ ጋር መተሳሰርን ያካትታል። አምስተኛና የመጨረሻው ማህበራዊ ክህሎት ወይም ሶሻል ስኪልስ የምንለው ደግሞ ጥሩ ግንኙነትን መፍጠር፣ ግጭቶችን መፍታትና በቡድን መስራት ያጠቃልላል። እነዚህ ሁሉ ክፍሎች ተጣምረው የተሟላ ስሜታዊ ብልህነትን ይፈጥራሉ። እስቲ አንድ ተግባራዊ እንቅስቃሴ እንመልከት። አንድ ወረቀት ውሰዱና ለእናንተ ትልቅ ዋጋ ያላቸውን 3 ነገሮች ጻፉ። ለምሳሌ መንፈሳዊነት ሊሆን ይችላል፣ ታማኝነት ሊሆን ይችላል፣ ስለ ቤተሰብ ሊሆን ይችላል፣ ስለ ስኬት whatever። ሌላ ደግሞ የማሰላሰያ ጥያቄ ወይንም ሪፍሌክቲቭ ኩዌስችን ልጠይቃችሁ። በአሁኑ ሰዓት የምትሰሩት ስራ ከጻፋችሁት እሴት ጋር ይጣጣማል? መልሱን ለእናንተ